ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚት እና ሌሎችንም አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላቶችን የተወሰኑ የአማርኛ ፊደላቶችን ተጠቅመን በእነሱ ቃላት ምስረታ እንለማመዳለን ማለት ነው። እስከመጨረሻው በደንብ ተከታተሉ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። እዚህ ጋር እነዚህ የምታዩቸው የአማርኛ ፊደላቶች ናቸው። እነዚህ አራቱ እነዚህንን መነሻ እያደረግን ቃላት እናነባለን እንመማራለን ማለት ነው። ይችኛዋ የመጀመሪያዋ ማነች? ሁ፣ ሙ፣ ሱና ሹ ነች። እንግዲህ እነዚህ አራቱ ፊደሎች አሉ። እነዚህን እየተጠቀምነ ቃላት እንመማራለን ማለት ነው። አሁን ቃላቶችን ከመጀመሪያው ጀምረን እናነባለን። እሺ ከዚህ ከመጀመሪያው ስንጀምር ይቺ ሁ ነች ብያችኋለሁ። ይሄ ቃል ምን ይላል? ሁሉም፣ ሁሉም፣ ሁሉም ይላል። እነዚህ ፊደላቶች አሁን ሶስት ፊደላቶች አሉ። ሶስቱ ፊደላቶች እንግዲህ አማርኛ ስናነብ ብንጀምር ከዚህ ከግራ ነው የሚጀመረው። ከግራ ጀምረን ወደ ቀኝ እንሄዳለን ስናነብ ማለት ነው። ከሁ እንጀምራለን። ከዛ ቀጥለን መካከል ላይ ያለችዋን ሉን እናነባለን። መጨረሻ ን ማለት ነው። ስለዚህ ሲነበብ የሚለው ሁሉም። ሁ ማለት ይቺ የሀ ቤተሰብ ሁለተኛ የምናገኛት ነች። ሉ ማለት ደግሞ የለ ቤተሰብ ሁለተኛ፣ ም ደግሞ የመ ቤተሰብ ስድስተኛ ላይ የምናገኛት ፊደል ነች ማለት ነው። ይህን ስናነበው በአንድ ላይ የምናየው ሁሉም፣ ሁሉም ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ሁለት፣ ሁለት፣ ሁለት ይላል። ሁ እንደነገርኳችሁ የሀ ቤተሰብ ሁለተኛ ብያችኋለሁ። ለ የመጀመሪያ ፊደል ነች። ይችኛዋ ሉ የዚችኛዋ የለ ሁለተኛ ቤተሰብ ነች ማለት ነው። ይቺ ማነች? ለ ነች። ት ማለት ደግሞ የተ ቤተሰብ ስድስተኛ ላይ የምናገኛት ፊደል ነች። በአንድ ላይ ምን ይላል? ሁለት፣ ሁለት ይላል። እሺ ቀጣይ ደግሞ እዚህ ጋር ሁኔታ፣ ሁኔታ፣ ሁኔታ ይላል። ኔ ማለት የነ ቤተሰብ አምስተኛ፣ ታ የተ ቤተሰብ አራተኛ። ሁኔታ፣ ሁኔታ። ሁከት፣ ሁከት፣ ሁከት። ሁ የሀ ቤተሰብ ሁለተኛ፣ ከ የመጀመሪያ ፊደል ነች። ት ደግሞ ስድስተኛ የተ ቤተሰብ ምን ይላል? ሁከት፣ ሁከት ይላል። እሺ ከዚህ ጋር ደግሞ ሁሉ፣ ሁሉ፣ ሁሉ ይላል። ሉ ማለት የለ ቤተሰብ ሁለተኛ ብያቸዋለሁ ቀደም ብዬ እዚህ ጋር እንደነገርኳችሁ። ሁም ሁለተኛ የሀ ቤተሰብ ነች። በአንድ ላይ እነዚህ ምን ይላሉ? ሁሉ፣ ሁሉ ይላል ማለት ነው። እሺ ከዚህ ጋር ደግሞ ሁለተኛ፣ ሁለተኛ፣ ሁለተኛ። እነዚህ ደግሞ አራቱ ፊደላቶች ናቸው እዚህ ላይ አንድ ላይ ሆነው የመጡት። ሁ የሀ ቤተሰብ ሁለተኛ ብለናል። ለ የመጀመሪያ ፊደል ነች። ተ የመጀመሪያ ፊደል ነች። ኛ ማለት ደግሞ እኛ ማለት የኛ ቤተሰብ አራተኛ ላይ የምናገኛት ኛ፣ ሁለተኛ። እሺ ቀጣይ ደግሞ ሁሴን፣ ሁሴን፣ ሁሴን። ሴ ማለት የሰ ቤተሰብ አምስተኛ ነች። ን ስድስተኛ የነ ቤተሰብ ሲነበብ ምን ይላል? ሁሴን፣ ሁሴን ይላል። እሺ ከዚህ ጋር ደግሞ ሁሌም፣ ሁሌም፣ ሁሌም። ሌ የለ ቤተሰብ አምስተኛ፣ ም የመ ቤተሰብ ስድስተኛ፣ ሁሌም ይላል ማለት ነው። ስለዚህ በሀ የመሰረትናቸው ቃላቶች እንግዲህ እነዚህ ናቸው። አንዴ እንድገማቸው ቃላቶችን ሁሌም፣ ሁለት፣ ሁኔታ፣ ሁከት፣ ሁሉ፣ ሁለተኛ፣ ሁሴንና ሁሌም የሚሉ ቃላቶችን መስርተናል ማለት ነው። አሁን ደግሞ ወደ ቀጣዩ ወደ ሙ እንመጣለን። ሙ እቺ ደግሞ ሙ ብለናል። እሺ ቃላቶች ምን ይላሉ? ሙሉ፣ ሙሉ፣ ሙሉ ይላል። ሉ ማለት የለ ቤተሰብ ቀደም ብለን እንዳልነው ሁለተኛ ብለናል። ሙም እቺ ደግሞ የመ ቤተሰብ ሁለተኛ ነች። ሙሉ። ሙያ፣ ሙያ፣ ሙያ። ያ ማለት የቤተሰብ አራተኛ፣ ሙያ። ሙከራ፣ ሙከራ፣ ሙከራ። ከ የመጀመሪያ ፊደል ነች። ራ ማለት ደግሞ የረ ቤተሰብ አራተኛ፣ ሙከራ። ሙሴ፣ ሙሴ፣ ሙሴ። ሴን ቀደም ብለንም አይተናል። እዚህ ጋር ሁሴን ስንል አይተናል። ሴ ማለት የሰ ቤተሰብ ስንተኛ ነው ያልኳችሁ?
አምስተኛ ፊደል አይደለ? አምስተኛ ፊደል ሴ ሙሴ ሙስሊም 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 ይላል። ስ የሰ ቤተሰብ ስድስተኛ ነች። ሊ የለ ቤተሰብ ሶስተኛ፣ ም የመ ቤተሰብ ስድስተኛ ሙስሊም። ሙስና 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 ስ ስድስተኛ የሰ ቤተሰብ፣ ና ማለት ደግሞ የነ ቤተሰብ አራተኛ ሙስና። ሙዚቃ 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 ዚ ማለት የዘ ቤተሰብ ሶስተኛ ላይ የምናገኛት ፊደል ነች። ቃ ማለት ደግሞ ከቀ ውስጥ ሆና አራተኛ ላይ የምናገኛት ቃ ትባላለች ቃ። ስለዚህ በአንድ ላይ ምን ይላል? ሙዚቃ ይላል። ኦኬ ከዚህ ጋር ደግሞ ሙላት 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 ላ ማለት የለ ቤተሰብ አራተኛ ነች። ት ደግሞ ስድስተኛ የተ ቤተሰብ። ሙን እንግዲህ እነዚህ እንዳልኳችሁ ሁለተኛ የመ ቤተሰቦች ሙ። ስለዚህ ሲነበብ ይሄ ምን ይላል? ሙላት ሙላት ይላል። ኦኬ አንዴ ቃላቶችን እንድገማቸው። ሙሉ ሙያ ሙከራ ሙሴ ሙስሊም ሙስና ሙዚቃና ሙላት የሚሉ ቃላቶችን መስረት ችለናል ማለት ነው። ማንን እየተጠቀምነ? ሙን እየተጠቀምነ መስርተናል። እሺ አሁን ደግሞ ወደ ቀጣዩ ወደ ሱ እንሄዳለን። ሱ ኦኬ ይቺ የመጀመሪያው ምን ትላለች? ሱዳን 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 ይላል። ሱ ማለት የሰ ቤተሰብ ሁለተኛ ነች። ዳ የደ ቤተሰብ አራተኛ፣ ን ማለት የነ ቤተሰብ ስድስተኛ ሱዳን። ሱሪ 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 ሪ ማለት የረ ቤተሰብ ሶስተኛ ሱሪ። ሱፍ 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 ፍ ማለት የፈ ቤተሰብ ስድስተኛ ነች ሱፍ። ሱስ 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 ስ የሰ ቤተሰብ ስድስተኛ፣ ሱ ሁለተኛው ብያችኋለሁ። ሲነበብ ምን ይላል? ሱስ ሱስ። ሱሰኛ 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 ሱ ሁለተኛ የሰ ቤተሰብ፣ ሰ የመጀመሪያ ፊደል ኛ የኘ ቤተሰብ አራተኛ። ስለዚህ ምን ይላል? ሱሰኛ ይላል። ሱልጣን 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 ል ማለት የለ ቤተሰብ ስድስተኛ፣ ጣ የጠ ቤተሰብ አራተኛ፣ ን ስድስተኛ የነ ቤተሰብ ኦኬ ከዚህ ጋር ደግሞ ሱራፌል 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 ራ የረ ቤተሰብ አራተኛ፣ ፌ የፈ ቤተሰብ አምስተኛ፣ ል ስድስተኛ የለ ቤተሰብ ሱራፌል። እሺ ከዚህ ጋር ደግሞ ምን ይላል? ሱሪዎች 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 ሪ የረ ቤተሰብ ሶስተኛ፣ ወ ማለት የወ ቤተሰብ ሆና ሰባተኛ የምናገኛት ፊደል ነች። ቺ ደግሞ ስድስተኛው የቸ ቤተሰብ ነች ማለት ነው። ስለዚህ ይሄ ምን ይላል? ሱሪዎች ሱሪዎች ይላል። ኦኬ አሁን ደግሞ ወደ መጨረሻው ወደ ሹ እንሄዳለን ማለት ነው። ሹ አሁን ሁን አይተናል፣ ሙና ሱን አይተናል። አሁን ደግሞ ቀጣይ ሹን ተጠቅመን ቃላት እንመሰርታለን እንመማራለን ማለት ነው። እሺ እዚህ ጋር ምን ይላል? ሹመት 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 ሹ የሸ ቤተሰብ ቺ ሁለተኛ ፊደል ነች። መ የመጀመሪያ ፊደል ነች። ት ማለት ደግሞ ስድስተኛ የተ ቤተሰብ ነች። ስለዚህ ምን ይላል? ሹመት ሹመት። ሹም 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 ም ማለት የዚች የመ ቤተሰብ ስድስተኛ። እዚህ ጋር ሹመት ስንል መን እንዳየነ የዚች ቤተሰብ ሆና ስድስተኛው ማን ትባላለች? ም ትባላለች ም። ሹም ሹፌር 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 ፌ ማለት የፈ ቤተሰብ አምስተኛ። ቅድም እዚህ ጋር ሱራፌል ስንል አይተናል ሱራፌል። ስለዚህ ፌ ማለት አምስተኛ የፈ ቤተሰብ ብለናል። ር ማለት ደግሞ ስድስተኛ የረ ቤተሰብ ምን ይላል? ሹፌር ሹፌር። ሹካ 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 ካ ማለት የከ ቤተሰብ አራተኛ ላይ የምናገኛት ነች። አራተኛ ላይ ሹካ። ሹመቱ 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 ሹ ሁለተኛ የሸ ቤተሰብ ብለናል። መ የመጀመሪያ ፊደል፣ ቱ ማለት ደግሞ ሁለተኛ የተ ቤተሰብ። ከመጀመሪያዋ ቃል የተለየች የመጨረሻዋ ብቻ ነች። የመጀመሪያው ቃል ምን ይላል? ሹመት ይላል አይደለ? ሹመት ይላል። ይሄ ደግሞ ሹመቱ ቱ ሆነች። ከዚህ ጋር ት ስድስተኛ ነበረች። እዚህ ጋር ደግሞ ቱ ሁለተኛው ፊደል ገባሽ ማለት ነው። ሹመቱ።
ኦኬ ከዚህ ጋር ደግሞ ሹ በመጨረሻ ብትመጣ ደግሞ እንዴት እናነባታለን? ለምሳሌ ምን ይላል? ጋሹ ጋሹ ይላል። አሁን ሹ በየት መጣች? መጨረሻ ላይ መጣች ማለት ነው። ስለዚህ ከሹ ሳይሆን የምንጀምር ደግሞ ከጋ ነው የምንጀምር። ስለዚህ ምን ይላል? ጋሹ ጋሹ ይላል። እሺ ይሄ ደግሞ ሹፌሮች ሹፌሮቹ ሹፌሮቹ ሹ ሁለተኛ የሸ ቤተሰብ ፌ አምስተኛ የፈ ቤተሰብ ሮ ሰባተኛ የረ ቤተሰብ ቹ ሁለተኛ የቸ ቤተሰብ ሹፌሮቹ ሹፌሮቹ ሹፌሩ 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 ፌ የፈ ቤተሰብ አምስተኛ ብለናል። ሩ ማለት ደግሞ ሁለተኛ የረ ቤተሰብ ሹፌሩ ሹ ሁለተኛ የሸ ቤተሰብ ስለዚህ ምን ይላል? ሹፌሩ ይላል ማለት ነው። እንግዲህ እንደዚህ እያደረግን የተለያዩ ቃላቶችን መመስረት መማር ማወቅ እንችላለን ማለት ነው። ቀጣይ ደግሞ ሌሎች ትምህርቶችን የአማርኛ እንግሊዘኛ እና ሂሳብ እንዲሁም ሌሎችም ትምህርቶች ሁሌ የምንሰራቸው ቪዲዮዎች ስለሚኖሩ እነሱን እየገባችሁ መከታተል መማር ማወቅ ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ